ሰበር ዜና አንዱዓለም ጎሳን አስመልክቶ ተሰምቷል። አንዱዓለም ጎሳ ፋውንዴሽን ፍለቴ ትሬ ዴቢሴ ይራ ፍለተሜራ ቱማ ኤንገዳ ሃቲመና ጫሉ ሁንዴሳ ሃዳ ዱርበሰዲ ኢሳዩ ሃዳ ዱርበሰዲ السلام عليكم ورحمة الله وبركاته. الشماء كم جرتو كبجمتو تهردفتو جلتمتو أورو ميديا رسقا فيديو ببو هرسو بشن ستاني في حارة اسنيف قبل دو في تنجرا ورين چانا لكنا في حارة واتا تندفاتي سبسكرايب قوچودان ماتي وان چانا لكينيا تها سنين جتا ورين مماتي تاتني جرتن لايك شير قوچودان ججبيسا سنين جنا همت امر فيديو كينيا تين وجنين تروين دقاتنا كره فيديو ሰበር ዜና አንዱዓለም ጎሳን አስመልክቶ ተሰምቷል። የሃጫሉ ሁንዴሳ ፋውንዴሽን ይቅርታ ጠይቆ ለአንዱዓለም የሰጠውን ሽልማት መንጠቁን አስታውቋል። ይህ ውሳኔ የህብረተሰቡ ድምጽ ያዳመጠና አዎንታዊ ምላሽ እየሰጠ መሆኑንም ብዙዎች ገልጸዋል። የሽልማቱ መነጠቅ ተከትሎ ለቀነኒ ፍትህ የማግኘት ጥያቄዎችም በዚህ ሰዓት በህብረተሰቡ ዘንድ ዳግም እያየሉ መጥተዋል። የመርማሪ አካላት ምርመራውንና ክሱን በድጋሚ እንዳዩትም በርካቶች ጥሪ እያቀረቡ ይገኛሉ። በተለይም በነፍስ ማጥፋት ወንጀል ብቻ ሳይሆን የቤት ውስጥ ጥቃትንም ጨምሮ ሁሉንም ገጽታዎች ማካተትም እንዳለበትም ተጠቁሟል። እጋ ኮሌጌሰን አንዱዓለም ጎሳ አዋርዲ አጃሉን ፋውንዴሽን ፍለቴ ትሬ ዴቢሴ ይራ ተሜራ ዋና ጃይባኩን ባየነ አንዱዓለም ለምን አልሞተም ለምን ተፈታ ካላችሁና እስር ቤት የሚቀመጥ ሰው የለም። እኛ እያለን እናስወጣዋለን። ገማታሞች መግደሉን መንግስት ካመነበት መንግስት ያስረዋል። ስላላመነበት ለቆት ምንም ልናደርግላቸው እንችላለን። ፍትህ ለቀነኒ ያለ የሚጮህ የሸኔ ቡችላ ነው፣ የፋኖ ቡችላ ነው፣ የህዋት ቡችላ ነው። ሌላ ማንም የለም። ቤተሰቦቿንም አምጥቶ ቲክቶክ ላይ አምጥቶ አዋረዱ እንጂ ምንም ያደረጉት ነገር የለም። ነው ሰላማዊ ሰልፍ ነው። እዚህ ፒያሳ ፍርድ ቤት ፊት ለፊት ቆሙ ሹጣን። አዎ ቆይ ሶሻል ሚዲያ ላይ አይደለም ሂዱና ማለት ነው። እዛ ማንም ሰው በማንም ሞት አይደሰትም። ማንም ሰው በማንም ሞት አይደሰትም። ከኔም ከናንተም በላይ እናት አባቶቿ ማለት ነው ከኔም ከናንተም በላይ ፍትህን ይፈልጋሉ። ብዙ አጨብጫቢዎች አለን እያንዳንዱን ነገር ፖለቲካ ማድረግ የምንፈልግ። ስለዚህ ማለት ነው ስለዛ እያወራን አይደለም። ፍትህ ለቀነኒ መብታችሁ ነው ማለት እነዚህ እንዳሉ የማዳም ቅመም ገረዶች ደስተ ቆርቆራቸው ምን መንግስትና እንደኛ የምጠይቁን ሄዱና መንግስትን ጠይቁ። ከማላም ሶዮ ለምን አልሞተም ለምን አንዱዓለም ለምን አልሞተም ለምን ተፈታ ካላችሁ እስር ቤት የሚቀመጥ ሰው የለም። እኛ እያለን እናስወጣዋለን። ገማታሞች መግደሉን መንግስት ካመነበት መንግስት ያስረዋል። ይጋመስ ቪዲዮን ከኛ አኩመት ፍት ጅራ ነው ጂንቶ አንዳንድ ሰዎች የሚያደርጉት ነገር ከማስገረምን ባለፈ እንግዲህ ይሄ ሰው የእብድ ነው እንዴ ብሎ ሊያጠያይቅ የሚችሉ በርካታ ድርጊቶችን ይፈጽማሉ። ከዛም መካከል እንግዲህ ይህ የምትመለከቱት ብራዚላዊ ያደረገው ነገር በአሁኑ ሰዓት በበርካቶች ዘንድ ትችትም እየገጠመው ነው የሚገኘው። እንደ ሰውየውም ከሆነ እንግዲህ በምትመለከቱት መልኩ አሻንጉሊት አግብቶ ከአሻንጉሊት ጋር ህይወት ተመችቶኛል፣ በጣም ደስ የሚል አሪፍ ጊዜ እያሳለፍኩ ነው። በተለይ ደግሞ እቺ አሻንጉሊት ለኔ ያላት ፍቅር ይለያል። ታዲያ እንዴት አድርጌ ከሷ ተነጥዬ እኖራለሁ በማለት እችን የምትመለከቷትን አሻንጉሊት አግብቶ ከሷ ጋርም ህይወትን እየኖረ ነው የሚገኘው። በተለይ ደግሞ ስለ አሻንጉሊቷ ሲናገር በጣም ታማኝ ነች። ስለ ታማኝነቷ ጉዳይ ምንም ጥርጥር የለውም። ስለዚህ በጣም እንደወዳትና የበለጠ ታማኝነቷ እንድቀርብ አድርጎኛል ይላል። ከዚች አሻንጉሊት ጋር የተለያዩ ጊዜያትን በተለያዩ ቦታዎች ላይ እያሳለፈ የሚገኝ ሉጋ ባየዋን አሪፍ ይጎደ ሙጫንጉን እንደገራኒያን ጭቅጭቂን እንጅሩ ማልንጅሩ ፍሪ ፍሮም ጭቅጭቅ እንደዳን ከና በቃ ፈታ የደጅራጭ ቆሆረ ብራቲን ሞ ዮኒ ማኛ ማልጀዳ አጅራ አደመና አጫሉ ሁንዴሳቲ ቲነገደ ታርታ ቢዝነስ ቲኖጅ ታርታ መቃ አጫሉቲን አደመና ሳታቴፍ ገድቴ ሚቲ አከምቲ አንዱዓለም ጎሳ ዋርዲያ አጫሉ ረቲ አከምቲ አፍታኒ ሌሌ ድበቴራ ይሰስ አጫሉ ሚስት ባጫሉ ነግደሻል። እውነቱን ልንገርሽ ወደሽው አይደለም እውነቱን እናገራለሁ። ያጫሉ ሚስት ነግደሽበታል። ባጫሉስ ከብረሽበታል። በጣም ሀብታም ሆነሽበታል። ለአጫሉ አዝነሽ አይደለም። ምክንያቱም እቺ ጥቁር ልብሷ ምናምን ማስክሽ ናት እንጂ እውነቱን ልናገር አንቺ ብቻ ሳትሆኚ አጫሉን ብዙዎቹ ነግደውበታል። ልክ ሲሞት ነግዳችሁበታል። እውነቱን ነው የምናገረው። በደንብ ብር በልተሽበታል። ጥቁሩን እስካሁን አዝነሽ አይደለም የምትለብሽው መነገጃ
እንዴት ትሸልሚያለሽ? እንዴት አድርገሽ ነው የሶስት ሴት ልጆች እናት ሆነሽ ያውም የሴት ልጆች እናት ሆነሽ የሶስት ልጆች እናት ሆነሽ ለዘፈን ይሄ ልጅ ምርጥ ዘፈን አለው ብለሽ የምትሸልሚው? እንዴት? እናት አባት እያለቀሱ የልጅን ፍትህ እያሉ እየተናገሩ አንቺ ግን ወጥተሽ ሸለምሽ። ጌታ ልቦና ይስጥሽ። በጣም ያሳዝናል። እቺ ልጅ አንጀቴን የበላችኝ ልጅ ናት። ብዙ ተብዬባታለሁ። ጭራሽ እናንተ ቤት ጨካኞች መጡ። የሚገርም ነው። ሴት ልጆች ያሉሽ ነገ ሊደርስ ይችላል በሴት ልጆች። እኔ በዚህ ጉዳይ ላይ አያገባኝም ማለት ትችያለሽ። እኔ በዚህ ጉዳይ አልገባበትም ማለት ትችያለሽ። እንዴ ጭራሽ አጫሉ አዋርድ ላይ ጌታ ሆይ ድረስ። አጫሉ እኮ በግፍ ተገደለ ተብሎ የተባለበት ነገር ነው ያለው። አጫሉ አዋርድ ተብሎ የተጀመረው በግፍ ነው የተገደለው ወንድማችን፣ ጀግና ወንድማችን በግፍ የተገደለበት ነገር ነው ተብሎ ነበር የነበረው አይደል እንዴ? ታዲያ በግፍ የተገደለች ልጅ ላይ ለገዳዩ ሽልማት ስታደርጊ ምንም አልተሰማሽም? ምንም አይነት ስሜት የለሽም? ምንም አይነት ስሜት የለሽም ማለት በጣም ያሳዝናል። የዚች ልጅ ጌታ ሆይ ሰው ስትሆኑ በምንም አይነት እምነት ኑሩ፣ ሰውነት ይቀድማል። ጋዋይ በዳሰ አንዱዓለም ጎሳ አዋርድ ያጫሩለቲ በዳፈሜፍ ቄቃ ማጅራ ነሞኒ ሄዱን ይረትዲ ቪዲዮ ሰነ ወጅኒ እንዳወኔ ዴቢና አሉ ሁንዴሳ አዋርድ ማማል ሰጀተኒ ከነረቲ ዋን tokko jechuun barbaadeen ibsa isaan baasan argeera dubbiseeras garuu kaleessuma eengaddaa haati manaa Haacaaluu Hundeessaa haadha durba sadii isayyuu haadha durba sadii iseenumti garaa isa kamiin amma guruuppota sana keessa laalaan ture guruuppota warra dhiiga mucaa kanaa awwaaluudhaaf asiif achi fiigaa turantu jiraaniin baay'een isaanii jaradhaan garuu haa ta'uyyuu malee iseen kani wanta kana hundeesse tokko isheedhaan garuu akkamitti iseen haadha durbaa taate footoon kanaan dura ba'aa ture baay'een keenya iyyaa turre dubbachaa turre manni murtiitti murteessuu yoo hadhiisu waa'ee mana murtii biyya keenyaa beenna waan ta'eef jechuudha. Garaa isa kamiin namummaa isa kamiin sammuu isa kamiin isheen haadha durbaa taateeti kana akkanni achitti akka shallabamu goosisteeni isa kamiin honorsii gootiiniin kanaan dura gaaffii gaafatameef iyyuu deebiin hin dhiyaanneen akka an wanti naaf hin galle isa du'eef boo'a isa tokko moo dhugaa isaa awwaaluun akkamit utuu ta'eeti dhugaadhaaf galchuun dhugaan udura dhugaadhaaf hagalu jedhanii dhiisuudha malee akka seera addunyaatti namni haadha mana abiyus godhu namni yakki irratti argame namni dullee yakkamaa fi shakkamaa ta'e tokko bakka kamitti iyyuu badhaafamuuniin yooma siltaana qabaatirre siltaana isaarraa kaafamaa meebii biyya keenya keessatti ta'uu dhiisuu danda'a irraa kan hafe har'as borisi waraqata barreessanii achi asii dhiifama jedhanii ergan kana utuu hin taane maatii mucaa kanaa sammuu mucaa haadha maatii mucaa kanaa qasaasessaniiru waan ta'eef haati manaa Haacaaluu Hundeessaa akkuma obaatee maatii ijoollee kana mucaa kanaa immoo dhiifama nuuf gaafattu jennaani kanarraa kan hafe faantee keenyaa siin baay'ee si jaallanna baay'ee si kabajna faawundeeshiniin Haacaaluu Hundeessaa kan dhaabbate gartuu ajjeeftotaa yookaan haraamota kabachiisuuf utuu hin taane warra dhugaadhaaf du'anii fi yookaan immoo dhugaan Haacaaluu akka ba'uu fi uummata kakaasuuf malee dhugaa Haacaaluu barbaacha dhugaa namaa immoo awwaalluun namni namoo waan ta'eef jechuudha. Guyyaa gaarii qabaadhaa nagaadhaan naaf oola. Egaa viidiyoon har'aaf isiniif qabadhee dhufee kana fakkaata ture amma viidiyoo kabiraatii walitti deebinutti nagaan naaf turaa isiniin jedha. Bye.